እዚህ ጋር ከዚህ ጀምሮ እንደዚህ የሚወርድ ነው። ከዚህ ጀምሮ እንደዚህ የሚወርድ ወይም የዚህ የኪስ ማስገቢያው አካል እዚህም አካባቢ አንዳንድ ጊዜ አልፎ እዚህ ጋር የሚሰማችሁ በተለይ ረጅም ሰዓት ቢሮ ውስጥ ተቀምጣችሁ ተሳልፉ ሰዎች ወይም ከባድ ዕቃ ከመሬት የምታነሱ ሰዎች እዚህ ውስጥ ጉትት የሚል ነገር ሰምታችሁ ያውቃል? ያ ምን ሊባል እንደሚችል ዛሬ በዚህ ቪዲዮ እናያለን ማለት ነው። ይሄ ነገር ከኢሎስዋስ ታይትነስ ሊመጣ ይችላል። ኢሎስዋስ ታይትነስ የምንለው ኢሎስዋስ ማለት ጡንቻዋ መጀመሪያ ከዚህ ከሂፓችን ከላይኛው ክፍል ከእግራችን ከላይኛው ክፍል ተነስታ እዚህ የጀርባ አጥንታችን ከጀርባ ያሉ ሶስቱ አጥንቶች ላይ ሄዳ የምትገባ ነገር ነች ማለት ነው። ስለዚህ ይሄ ላይ ታይትነስ የሚፈጠረው ብዙ ጊዜ ረጅም ሰዓት ቁጭ የሚሉ ሰዎች፣ ቢሮ ላይ እግር እንደዚህ ታጥፎ ረጅም ሰዓት የሚቀመጡ ሰዎች፣ መኪና ረጅም ሰዓት የሚነዱ ሹፌሮች፣ ቲክቶከሮች፣ እንደዚህ ላይቭ ስትሪም የሚያደርጉ ሰዎች ዩዥዋሊ እንደዚህ አይነት ነገር ተጋላጭ ነው የሚሆኑት ማለት ነው። ሌላው ደግሞ ከፍተኛ ለዚህ ነገር የሚያጋልጠን ነገር ከባድ ዕቃ ማንሳት ነው። ከባድ ዕቃ ከመሬት ስናነሳ ይሄ ሽንጥ የተበጠሰ የሚሉ ሰዎች ተጠቁ። ሽንጥ የምንላት አንደኛዋ እቺ ኢሎስዋስ ጡንቻ ነች ማለት ነው። ይሄ ጡንቻ ጉዳት በሚያስተናግድበት ጊዜ አንደኛ ደረጃ በምንወጣና በምንወርድ ጊዜ ከፍተኛ የሆነ ህመም እንዲሰማን ያደርጋል። ረጅም ሰዓት እንደዚህ ቁጭ በምንልበት ሰዓት ላይ ሆዳችን ውስጥ የሚወጋር አይነት ስሜት እንዲሰማን ያደርጋል። በደረታችን በምንተኛ ጊዜ ሆዳችን ውስጥ የሆነ ነገር ልክ እንደ ጅማት የሚበጠስ አይነት የሚመስል ስሜት እንዲሰማን ያደርጋል። በተጨማሪም የኩላሊት አይነት ስሜት እንዲሰማን ያደርጋል። ምክንያቱም ህመሙ የሚሰማው እዚህ አካባቢ ላይ ስለሆነ ይሄ ደግሞ በተለምዶ የኩላሊት ቦታ ስለሆነ ከኩላሊት ጋር አንዳንድ ሰዎች ያያዙታል ማለት ነው። በእንደዚህ አይነት ችግሮች እየተሰቃያችሁ ከሆነ ብዙ ጊዜ ደግሞ ህመማ ብዙ ጊዜ አትገኝም። ምክንያቱም እዚህ አካባቢ የሞጋት ስሜት ሲኖረን ከኩላሊት ጋር ስለምናያይዛት ብዙ ጊዜያችንን የምናጠፋው የኩላሊት ህመም ላይ ሕክምና እሱ ላይ ምናምን ነው እና በእንደዚህ አይነት ህመም እየተሰቃያችሁ ያላችሁ ሰዎች እኛ ጋር በመምጣት ሕክምናው ማግኘት ትችላላችሁ። ስልካችን ባይውላል ለበለጠ መረጃ ደውላችሁ ቀጠሮ ይዛችሁ መምጣት ትችላላችሁ። እናመሰግናለን።